ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ ያው እንግዲህ ዛሬ በቀደሙን ስለ ጂሚ አፕሊኬሽን ፕላትፎርሙን እንዴት ዳውንሎድ እንደምናደርግ እና ዳውንሎድ ካደረግን በኋላ እንዴት ሬጂስተር እንደምናደርግ ያለውን ነገር አስረዳችኋለሁ። ቪዲዮ ሰራለሁኝ ብዬ ነበረ። ስለዚህ ዛሬ ፕላትፎርሙን ሊንኩን ከተላከልን ወይም ደግሞ ሼር ከተደረገልን ጀምሮ እስከ ዳውንሎድ አድርገን ሬጂስተር አድርገን እንዴት እንደምንሰራ ወይም ደግሞ ጆይን እንደምናደርግ ቪዲዮ ሰርቼላችኋለሁ ማለት ነው። የመጀመሪያ እንደዚህ አይነት ቪዲዮዎች ሲሰራ የመጀመሪያ ጊዜ ነው። ቪዲዮዎቼ ኤዲት ሳደርግ ምናምን ብዙ ሚስቴኮች፣ ስህተቶች ሊኖሩ ይችላሉ። ከወዲሁ ይቅርታ ጠይቃለሁኝ ማለት ነው። ወደፊት አሪፍ ቪዲዮዎችን ለመስራት ሞክራለሁ። ዛሬ ላይ የሰራሁት ቪዲዮ ምንድነው እንዴት ሬጂስተር እንደምናደርግ ነው። ቀጣይ ደግሞ በሁለተኛ ክፍል ሬጂስተር ካደረግን በኋላ ታስኮችን እና ሪዋርዶችን እንዴት ሪሲቭ እንደምናደርግ እንዲሁም ሌሎችን ነገሮች እሰራለሁኝ ማለት ነው። ቪዲዮውን ያው አይታችሁ ሼር፣ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉልኝ። ዩቲዩብ ጋርም ያው የመጀመሪያ ስለሆነ አበረታቱኝ። ብዙ ስህተቶች ሊኖር ይችላሉ፣ ነገር ግን እንድታበረታቱኝ እጠይቃችኋለሁ ማለት ነው። ቴንኪው። ወደ ቪዲዮ እንሄዳለን ማለት ነው። አመሰግናለሁ። ቴሌግራማችንን እንከፍታለን። ከዛ ቴሌግራም ላይ ከገባን በኋላ ልክ በዚህ መልኩ እዚህ ጋር የምታዩት የተላከልን ሊንክ አለ። ኦልሬዲ ሊንኩን ስንጫነው ወደ ጉግል ፕላይ ይወስደናል ወይም ደግሞ ፕላይ ስቶር ላይ ይወስደናል ማለት ነው። ትንሽ ኔትወርክ አዛ ነው። ኦኬ። እንደዚህ ጉግል ፕላይ ላይ ከመጣልን በኋላ እንደዚህ ኢንስቴል እለዋለሁ ማለት ነው። ኢንስቴል እስከሚል እስከዛ አንዳንድ ነገሮች እናወራ። ያው እነዚህ የምታያቸው የሜቶ፣ ሚሙ፣ ያሪስ እንዲሁም ሌሎች ብዙ ተመሳሳይ ፕላትፎርሞች አሉ ከጂሚ ጋር ተመሳሳይ ማለት ነው። ኦኬ ዳውንሎድ ሆኖልናል። ስለዚህ እዚህ ዳውንሎድ ከሆነ ባክ ሚለና ሆም በተን ላይ እንገባለን ማለት ነው። ከዛ ልክ እዚህ ጋር ስንፈልግ ያው ጂሚ ፕላትፎርም አፕሊኬሽኑ እዚህ ጋር መጥቷል ማለት ነው። እንደምታዩት እዚህ ጋር ሊጎ ላይቭ የሚል አለ፣ ዶሊ ላይቭ የሚል አለ፣ ቪፕ ላይ የሚል አለ፣ ሃፒ አለ። ብዙ ፕላትፎርሞች ላይ እንሰራለሁ፣ ግን ያው የተሻለ የሚሆነው ፖፖም እዚህ አለ። ግን የተሻለ አሁን ላይ ካሉት ፕላትፎርሞች ጂሚ አሪፍ ስለሆነ ጂሚ የሚለውን አፕሊኬሽን ኢትዮጵያውያኖችም አሉ፣ ሌሎችም ነጮችም አሉ ማለት ነው። ከዛ ልክ ቀጥታ ወዴት ነው የምንሄደው? ይቺ ጋር ሚ የምትለዋን ነገር እንነካታለን ማለት ነው። ሚ የሚለውን ነገር ስንነካ ምንድነው የሚጠይቀን? ጎቱ ሎጊን ይለናል። እዚህ ጋር ጎቱ ሎጊን የሚለውን እንጫናለን ማለት ነው። ጎቱ ሎጊን የሚለውን ሲጫንለት ምንድነው የሚያስመርጠኝ? በፌስቡክ አካውንትህ ወይም ደግሞ በኢሜይል ጎግል አካውንት ወይም ደግሞ በኢሜይል አካውንት ግባ ይለኛል። ሰውን የሚሻለው ለእናንተም የተሻለ ነው ብዬ የምመርጥላችሁ መንገድ በኢሜይላችሁ ብትከፍቱት ነው። ለምን ያው አፕሊኬሽኑን ዲሌት ታደርጉት በኢሜይላችሁ ቬሪፋይ አድርጋችሁ መግባት ስለምትችሉ ማለት ነው። ኦቲፒ ምንም ቬሪፊኬሽን ኮድ ሲላክላችሁ ኢሜይል ላይ ቀላል ነው የሚሆነው። ኢሜይል አካውንት መርጣለሁ ማለት ነው። ኢሜይል የሚለውን ሲጫንለት በዚህ መልኩ ያለውን ኢሜይል ስልካችሁ ጋር ያለውን ኢሜይል ያመጣላችኋል። በምትፈልጉት አካውንት ትመርጣላችሁ ማለት ነው። እኔ በዚህኛው ዋናው አካውንቴ ስለሆነ ድጋሚ በዚህኛው ላይ ኤልክ 16 በሚለው ከፍታለሁ ማለት ነው። ይሄኛውን ሴሌክት አደርግለታለሁ። ከዛ ሴሌክት ታደርጉለት እዚህ ጋር ያው የፕላትፎርሙን ፕራይቬሲ ማለት ህጎቹን ነው። እነሱን ካነበባችሁ በኋላ አግሪ ኤንድ ሼር ብላችሁ ኮንቲኒው ታደርጋላችሁ ማለት ነው። ልክ በዛ መልኩ እንትን ስትሉት ይሄ ይመጣላችኋል። እዚህ ጋር ምንድነው የምታደርጉት? ኤልኬ 16 ኤልኬ ማለት ይሄ የፕሮፋይላችሁ እዚህ ጋር ያለው የኢሜይላችሁን ስም ነው የሚያመጣው። ኢሜይላችሁ ጋር ያለውን ስም ካልፈለጋችሁ እዚህ ጋር ክሊክ አድርጋችሁ የምትፈልጉት ማድረግ ትችላላችሁ። እኔ ለምሳሌ ላይኩን ብዬ ኔክስት እለዋለሁ። ከዛ እዚህ ጋር
ጀንደር ያስመልጠኛል። ሴት ከሆንኩ ፊሜል የሚለውን ሴሌክት አደርጋለሁ። ወንድ ከሆንኩኝ ኢሜል ሜል የሚለውን ሴሌክት አደርጋለሁ ማለት ነው። ከዛ እዚህ ጋር ኢንቪቴሽን ኮድ የሰውየው ነው። ከዛ ፕሮፋይል መቀየር ከፈለኩ እዚህ ጋር ቼንጅ አቫተር ብዬ እዚሁ ጋር የምፈልገውን አሎት እለዋለሁ እዚህ ጋር። ከዛ የምፈልገውን ሴሌክት አደርጋለሁ ማለት ነው። እንደዚህ ካደረግኩኝ በኋላ ሬጂስተር እላለሁ። ሬጂስተር ስር ኦልሬዲ አሁን ተመዘገብኩኝ ማለት ነው። ተመዘገብኩኝ ማለት ልክ እዚች ጋር ይሄን ነገር ቱ ሴንድ ኖቲፊኬሽን ይላል። ሶ ፕላትፎርሙ ለእናንተ ሜሴጅ ሲላክላችሁ አዳዲስ ነገሮች አፕዴት ሲሆኑ ኖቲፊኬሽን እንዲልክላችሁ ነው። ሰው ይችን አሎ ትሉታላችሁ ማለት ነው። ከዛ ልክ ይከፍትላቸዋል ማለት ነው። ልክ እንደገባችሁ ይሄ ስፒን ያደርግላቸዋል። ይሄ የሚሰጣችሁ ምንድን ነው? እናንተ ሌሎችን ሰዎች ኢንቫይት ስታደርጉ እንደ መጨመሪያ እንደ ቦነስ የሚሰጣችሁ ዶላር ነው። ለምሳሌ እዚህ $3 4 ቁጥር 4 5 6 ይላል። ይሄን ስፒን ትሉታላችሁ አንድ ጊዜ። ከዛ ስፒን ካደረጋችሁት በኋላ አንዱ ጋር እሱ ይሰጣል ማለት ነው። ትንሽ ኔትወርክ ያዛ ነው ቢሆንም ቀስ እያልኩኝ አሳያችኋለሁ። እዚህ ጋር $4 ሰጠኛል ለእኔ። ክላይም እለዋለሁ። ኦኬ ክላይም ካልኩት በኋላ ይችን ኤክስ አድርጌ ያጠፋለሁ ማለት ነው። ኦልሬዲ አሁን አካውንቴን ከፍቼዋለሁ። ከዚህ በኋላ የሚቀረኝ ምንድን ነው? እዚህ ጋር የሚቀረኝ ነገር ምንድን ነው? እቺ በቃ ይሄ አካውንቴ ኦልሬዲ ተከፍቷል። ከዛ ይሄ ሆም ነው። ከዚህ አካውንቴ እንደተከፈተ ነው። እቺ ጋር የምታዩት የምትለዋ የእናንተ ፕሮፋይል ውስጥ ለመግባት የምትጠቀሙበት ነው። እዚህ ጋር ቻት ማለት ሜሴጅ ቴክስት የምታደርጉበት ነው። ይሄኛው እናንተ የራሳችሁን ፓርቲ ወይም ቤት መክፈት ስትፈልጉ የምትጠቀሙበት ነው። ይሄ ቪዲዮ መሰል ነገሩ ሆም እዚህ ጋር ኦንላይን ያሉ ወይም ኤክስፕሎር እያደረጉ ያሉ ቫይራል ላይ ያሉ ሰዎችን የምታገኙበት ነው። ከዛ እዚህ የሚለው ጋር ትገባላችሁ ማለት ነው። የሚለው ጋር ከገባችሁ በኋላ ቅድም ምናልባት የዘለላችሁት ነገር ካለ ለማለት የፈለኩት የዘለላችሁት ነገር ካለ ስማችሁን ኤዲት ማድረግ ከፈለጋችሁ እዚህ ጋር ፕሮፋይላችሁን ፎቶአችሁን ትነካላችሁ። ከዛ በኋላ ፎቶአችሁን ከነካችሁ በኋላ ምን እንደምታደርጉት እዚህ ጋር የምታዩት ኤዲት የምትላለች ኤዲት የሚለው ጋር ገብታችሁ እዚህ ጋር ስማችሁን እዚህ ጋር ፕሮፋይል ትቀይራላችሁ። እዚህ ጋር ስም ትቀይራላችሁ። ጀንደር መቀየር ከፈለጋችሁ ናሽናሊቲ፣ እንደዚህ የምትፈልጉትን ነገር እዚህ ጋር ትሞላላችሁ ማለት ነው። ከዛ ምንም የተለየ ነገር የለም። ባክንልና እንደምታዩት ፕሮፋይላችሁ ይሄን ይመስላል። ፕሮፋይላችሁ ይሄን ነው የሚመስለው። ይሄ እንደዚህ አይነት ነገሮች ሲመጡላችሁ አሉ አድርጉት። ለምን ቴክ ፒክቸር ኤንድ ሪከርድ ቪዲዮ ማድረግ ስትፈልጉ ፒክቸር ስክሪንሾት ማድረግ ስትፈልጉ እንድትጠቀሙበት ማለት ነው። ሃይሊ ዩዚንግ ዚስ አፕ የሚለውን ይሄ ደግሞ ማይክሮፎን ይላል። ለሪከርድ ለሰዎች ጋራ ለመግባባት ዞሮ ማይክ መጠቀም አለብን ማለት ነው። ለዛ አክሰስ እንድናደርግ እየጠየቀን ነው። ይሄንንም አለው እናደርግለታለን ማለት ነው። ከዛ እቺን አንዴ ከመሄድ በፊት ላሳያችሁ። እዚህ ጋር ነው አሁን እዚህ ጋር ምንድነው የሚቀረን ነገር? የፌስ አውተንቲኬሽን ወይም ደግሞ የፊት አሻራ መስጠት ነው የሚቀረን። ለምንድነው የፊት አሻራ መስጠቱ አስፈላጊ የሆነበት ምክንያት አንድ ሰው አንድ ፕላትፎርም ላይ የሚሰራ የራሱ አንድ አካውንት ብቻ ይዞ ነው እንዲሰራ፣ በአንድ ሰው አንድ አካውንት ብቻ ነው ይዞ እንዲሰራ የሚፈልገው። ለምን? ገንዘብ የሚከፈልበት የሚሰጥበት ነው። ስለዚህ አንድ አካውንት ብቻ እንዲኖር ስለሚፈልግ ነው። ሌላ የተለየ ምንም አይነት እንትን የለውም። ፌስ አውተንቲኬሽን መስጠት የሚያመጣው ችግርም ስለሌለ ማለት ነው። በሌላ መንገድ አትረዱት። ከዛ ፕሮፋይላችንን ወይም ደግሞ አካውንታችንን ቬሪፋይ ማድረግ ስላለብን እዚች ጋር የምትለዋ ጋር እንገባና ስትሪመር ሴንተር የምትለዋን ስንነካት በዚህ መልኩ ያመጣልናል። ፌስ ሪኮግኒሽን አውተንቲኬሽን ይላል። እዚች ጋር ጎ የምትለዋን ትነኩና ስታርት ቱ ሰርቲፋይድ ይላቸዋል። ልክ በዚህ መንገድ ትሰጡታላችሁ። ነገር ግን እኔ ቶሎ ነው የማጠፋው። ለምን? ሌላ አካውንት ጋር ስለሰጠኝ ድጋሚ መስጠት አልችልም። እንደዚህ አድርጋችሁ ትሰጣላችሁ ማለት ነው። ከዛ በተጨማሪ ኮምፕሌት አካውንት ሎጊን ፓስዋርድ ይላል። እዚህ ጋር ፓስዋርድ ሴት አድርጉ። ለምን? ቢጠፋባችሁ እንዳልኳችሁ አካውንታችሁን ድሌት ብታደርጉት፣ አጋጣሚ ድሌት ቢሆን ፕላትፎርሙን ድሌት ቢሆን ስልካችሁ ይጠፋል። በሌላ ስልክ ለመግባት አፕሊኬሽን ካወረዳችሁት በኋላ ፓስዋርድ ሊጠይቃችሁ ትችላላችሁ። ኢንቫይት ያደረገኝ ሰው ለማግኘት ነው አይደል? ኢንቫይት ያደረገኝ ሰው ለማግኘት ለምሳሌ
እኔ ከሆንኩኝ ላይኩን ከሆነ እዚህ ጋር ሆም የሚለው ጋር ገባና ከዛ እዚህ ጋር ሲል ፈልጋለሁኝ እዚህ ጋር ላጣው እችላለሁ። ሶ ምንድን ነው የማደርገው ከኢንቫይት ካደረገኝ ሰው አይዲ ነምበሩን እጠይቃለሁ። ሶ ለምሳሌ የላይኩን አይዲ እዚህ ጋር ሰርች ላድርግ። ሰርች ባሮ ጋር ገባና የምታዩት ባክ ልበልና ያሳያችሁ። እዚህ እንደዚህ ነው ሆም ጋር ናችሁ ወይም ደግሞ እዚህ የሚለው ጋር ነበራችሁ። ከዛ እዚች ሆም የሚለውን ትነካላችሁ ማለት ነው። ከዛ እዚች ሰርች ባር እንደምታዩት እዚች ጋር ሰርች ባሮ ጋር ትገቡና ኢንቫይት ያደረጋችሁን ሰው ለምሳሌ እኔ ከሆንኩኝ ኢንቫይት ያደረኳችሁ አይዲ ነምበሬን ትጠይቆኛላችሁ። ሶ አይዲ ነምበሬን እዚች ጋር ሰርች ባሮ ጋር ትገቡና 65 57 38 65 57 አይዲ ራሱ ሊጠፋኝ ነው አትሉም? 65 57 34 58 ሶሪ እዚች ጋር 34 58 65 57 34 58 ብዬ እዚህ ጋር ሰርች እለዋለሁ። ሶ ሰርች በማደርግበት ጊዜ እንደምታዩት የኔም ፕሮፋይል እዚህ ጋር ያመጣዋል ማለት ነው። ላይኩን ይላል። ላይኩን 16 ኮይን ሴለር ይላል። ይሄን እነካለሁ። ትልቁን ፎቶ ሴሌክት ሳደርገው ቀጥታ ላይኩን ቤት ይዞ ይመጣል ማለት ነው። ላይኩን ቤት እዚህ ጋር ይዞ ይመጣ ማለት ነው። ሶ ምን እንደማደርገው እገባለሁኝ እዚህ ወንበር ነክቼ እገባለሁ ማለት ነው። ወደምፈልገው እገባለሁኝ ማለት ነው። እዚህ ጋር በዚህ መልኩ ላይኩን እናገኘዋለሁ ማለት ነው። ሌሎች ከገባን በኋላ ታስኮችን እንዴት ሪሲቭ እንደምንል ደግሞ በቀጣይ ቪዲዮ ሁለተኛ ቪዲዮ ሰራላችኋለሁ። አመሰግናለሁ። ቴንኪዩ